ታላቁ የስነ ልቦና ባለሙያ ካርል ዩንግ ከዚህ በኋላ ማንም ሰው ምንም ነገር ሊሰብረው ማይችለውን የማይበገር ማንነት እንዴት መገንባት እንደምንችል ያስተምረናል። ስለዚህ ዛሬ ስቃይን ወደ ብርሃን እንዲሁም ፍርሃትን ወደማይናወጥ በራስ መተማመን የምንቀይርበትን መንገድ እናያለን። ይሄ ቪዲዮ ራሳችሁን የምታገኙበትና እውነተኛ ጥንካሬያችሁን የምታውቁበት ጉዞ ይሆንላችኋል። ዝግጁ ከሆናችሁ አብረን እንጀምር። በሰው ትችት፣ በመገፋት፣ በማጣት ወይም በክህደት የማይደነግጥ ሰው ለመሆን ተመኝታችሁ ታውቃላችሁ። በውጪ ደህና እንደሆናችሁ ብታስመስሉ በውስጣችሁ የሚበላችሁ ያ ዝም ያለ ስቃይና ጭንቀት የሚያበቃበትን ቀን እየናፈቃችሁ ነው። ምናልባትም ሁልጊዜ ጠንካራ መስሎ ለመታየት በመጣርና ሁሉንም ሰው ለማስደሰት በመሞከር ደክሟችሁ ይሆናል። በእውነቱ እየፈለጋችሁ ያላችሁት የማልነካ ነኝ ከሚል ጫና ለአፍታም ቢሆን አረፍ ማለትን ነው። እዚህ ጋር ማንም ሊነግራችሁ ያልደፈረውን እውነት ልንገራችሁ። ስቃይን ለማስወገድ ማሰብ እስካላቆማችሁ ድረስ ስቃዩ እናንተን መቆጣጠሩንና በህይወታችሁ ላይ መንገሱን ይቀጥላል። ራስን ለመጠበቅ ሲባል ብቻ ስሜትን አደንዝዞ መኖር ወይም ህመምን ደብቆ ለመጓዝ መሞከር ጊዜያዊ መፍትሄ ቢመስልም መጨረሻው ግን ለሚሰብሯችሁ ቃላት፣ ለሚያሳዝኗችሁ ድርጊቶችና ውስጣችሁን ለሚጎዷችሁ ህመሞች እስረኛ ሆኖ መቅረት ነው። ይህ ሁኔታ የድክመት ምልክት ሳይሆን የብዙዎች የዕለት ተዕለት እውነታ ነው። ልዩነቱ አንዳንዶች ይህንን ስብራት ከሌላው በተሻለ የመሸፈንና የማስመሰል ጥበብ ስላላቸው ነው። ታዋቂው የስነ ልቦና ባለሙያ ካርል ዩንግ እኛ ማለት በላያችን ላይ የደረሰው ነገር አይደለንም፣ ለመሆን የመረጥነው ማንነት ነን እንጂ እንደሚለው ቁልፉ ያለው ከዓለም ራስን በመከላከል ወይም ግዴለሽ በመሆን ውስጥ አይደለም። ይልቁንም እውነተኛ ነፃነት የሚገኘው በጨለማ ውስጥ ሆኖ የሚረብሻችሁንና የሚያስጨንቃችሁን ነገር ሁሉ በድፍረት ወደ ብርሃን በማውጣትና በመጋፈጥ ነው። ምክንያቱም እውነተኛ ጥንካሬ ማለት የስቃይ መጥፋት ሳይሆን ህመሙ ባለበት ሁኔታም ቢሆን የገዛ ማንነታችሁንና እሴታችሁን በትክክል ለይቶ ማወቅና በቆራጥነት መቆም መቻል ነው። ባጭሩ ህይወት ማለት ከዝናቡ መደበቅ ሳይሆን በዝናቡ ውስጥ እንዴት መደነስ እንደሚቻል መማር ነው። ስቃይን ለመሸሸግ የምናጠፋውን ጉልበት ስቃዩን ለመረዳትና ለመቀየር ብንጠቀምበት ዓለምን የምናይበት መነጽር ሙሉ በሙሉ ይቀየራል። እውነተኛ ነፃነት የሚጀምረው አልጎዳም ከሚል ንግግር ሳይሆን እየደማውን ቢሆን መቆም እችላለሁ ከሚል ውስጣዊ እውነት ነው። የሚጎዳችሁ ነገር ከውጭ የሚመጣ ይመስላችኋል። የሰዎች ክፉ ንግግር፣ መገለል ወይም ክህደት እንደ ጦር እንደሚወጋችሁ ታስባላችሁ። ነገር ግን እውነቱ በውስጣችሁ ክፍት የሆነና ታክሞ ማያውቅ አሮጌ ቁስል ከሌለ በስተቀር እነዚህ ከውጭ የሚመጡ ነገሮች እናንተን የመጉዳት አቅም የላቸውም። ሰዎች በእናንተ ላይ የሚያደርጉት ነገር ሳይሆን ያ ድርጊት በውስጣችሁ የሚቀሰቅሰው ስሜትና ለራሳችሁ የምትነግሩት የተጎጂነት ታሪክ ነው ስቃዩን የሚያረዝመው። ካርል ዩንግ እንደሚያስተምረን በውጭ ዓለም የሚገጥመን ስቃይ በውስጣዊ ዓለማችን ገና ያልተስተካከለና ብርሃን ያልበራለት ነገራችን ነጸብራቅ ነው ይላል። ለዚህ ነው አንዳንዶች በትልቅ ማዕበል ውስጥ ጸንተው ሲቆሙ፣ ሌሎች ደግሞ በተቃራኒው በትንሽ ትችት የሚፈርሱት። ዋናው ጉዳይ የደረሰው ድርጊት ሳይሆን ድርጊቱ ያረፈበት የውስጥ ስብራታችን ነው። እስካሁንም የምትሰቃዩት ዓለምና ሰዎች እናንተን ለመጉዳት የሚመጡበትን መንገድ መቆጣጠር የምትችሉ ስለሚመስላችሁ ነው። በቂና ጠንካራ ለመሆን የምትጥሩትም ማንም እንዳይነካችሁ ዋስትና ፍለጋ ነው። ነገር ግን ነገሮችን ለመቆጣጠር መፈለግ ቅዠት ስለሆነ ስቃይን ማቆም የሚቻለው ራስን ከስቃይ ለመጠበቅ የምታደርጉትን ከንቱ ሙከራ ትታችሁ ትኩረታችሁን ወደ ውስጣዊ ንቃት በማዞር ነው። ነፃነታችሁ የሚጀምረው ከውጭ የሚመጣ ማንኛውም ነገር አቅም የሚኖረው በውስጣችሁ የሚያስተጋባ ክፍተት ሲያገኝ ብቻ መሆኑን ስትረዱና የቁስላችሁ ባለቤት ራሳችሁ ስትሆኑ ብቻ ነው። በህይወታችን ውስጥ ትልቁ ስህተት የራሳችንን ስሜትና ተግባር ሙሉ በሙሉ በቁጥጥራችን ስር እንዳደረግን ማሰባችን ነው። ነገር ግን ለምን እንደምንቆጣ፣ ለምን እንደምንጨነቅና ለምን በተደጋጋሚ የተሳሳቱ ውሳኔዎችን እንደምንወስን መንስኤውን እስካልተረዳን ድረስ ህይወታችንን እየመራ ነው ያለነው እኛ ሳንሆን በውስጣችን ያለው አውቶፓይለት ነው። ታላቁ የስነ ልቦና ጠቢብ ካርል ዩንግ ውስጣዊ ማንነትህን ግልጽ አድርገህ እስካልተረዳኸው ድረስ ህይወትህን ይመራዋል፣ አንተም እጣ ፈንታ ትለዋለህ እንደሚለው አሁን የሚሰማን ስቃይ፣ ድንገተኛ ቁጣ ወይም ጥልቅ ሐዘን በአጋጣሚ የመጡ ሳይሆኑ ችላ ብለን የቀበርናቸው የቀድሞ ማንነቶቻችን የሚልኩት መልእክት ነው። ይህንን ዩንግ ውስጣዊ ድብቅ ማንነት የሚለው የውስጣችን ጨለማ ክፍል ልንጋፈጣቸው ያልፈለግናቸው ትውስታዎች፣ ፍርሃቶችና ያልዳኑ ቁስሎች ስብስብ በመሆኑ
በየሄድንበት ሁሉ እየተከተሉ ህይወታችንን ያውኩታል። የሌሎች ሰዎች ንግግር ወይም ድርጊት በቀላሉ ሰባብሮ የሚጥለን በውጫዊው ዓለም ስላለው ክፋት ሳይሆን በውስጣችን ገና ያልፈወስናቸው ስስ ቦታዎችና በጥንቃቄ የሸፈናቸው ባዶነቶች ስላሉ ነው። እነዚህን ቁስሎች በስነ ልቦና ምንጣፍ ስር ደብቆ መኖር ለጊዜው የመከላከል ያህል ቢመስልም በተግባር ግን በየሄድንበት ሁሉ እየጠለፉ ለውድቀት ይዳርጉናል። ዩንግ አንድን ነገር እስካልተቀበልከው ድረስ ልትቀይረው አትችልም እንደሚለው ራስን በመኮነን ወይም ስሜትን በማደንዘዝ የሚመጣ ነፃነት የለም። ውስጣዊ ቁስላችንን ችላ ስላልነው ብቻ አይጠፋም። ይልቁንም በምንደጋግማቸው መርዛማ ግንኙነቶች፣ ራስን በሚጎዱ ልማዶችና በባከኑ እድሎች ውስጥ ማንነቱን እየገለጠ መኖሩን ይቀጥላል። እውነተኛ ለውጥ የሚጀምረው ይህንን ስውር ኃይል ወደ ብርሃን አውጥቶ በመረዳትና ከዕጣ ፈንታ እስረኝነት ወደ ነፃነት በመሸጋገር ነው። ብዙዎች መጎዳትን ለማስወገድ ብቸኛው መንገድ ራስን መዝጋት ይመስላቸዋል። ግድግዳ ይገነባሉ፣ ጭንብል ያደርጋሉ፣ ስሜት እንደሌላቸው ያስመስላሉ። ነገር ግን በውስጣቸው መድማታቸውን ይቀጥላሉ። ችግሩ መሰማቱ ሳይሆን ምን እየተሰማችሁ እንደሆነና ለምን እንደሆነ አለማወቃችሁ ነው። እውነተኛ ጥንካሬ ቀዝቃዛ ከመሆን ወይም ስቃይን ችላ ከማለት ጋር አይገናኝም። ይልቁንም በጨለማ የቀበራችሁትን ማንነታችሁን ወደ ብርሃን ከማውጣት ጋር ነው የሚገናኘው። ማንም ሰው እናንተ በውስጣችሁ አቅፋችሁ የተቀበላችሁትን ነገር ሊነካባችሁ አይችልም። ድክመታችሁ፣ ፍርሃታችሁንና ጉድለታችሁን ስትቀበሉት ለሌሎች ስሜታዊ አሻንጉሊት መሆናችሁን ታቆማላችሁ። ይሄ ሂደት ኢንዲቪጁዌሽን ይባላል። ይህም ሌሎች እንድትሆኑ የሚጠብቁትን ሳይሆን እውነተኛ ማንነታችሁን የመሆን ሂደት ነው። ይህ ሂደት ፍጹም የመሆን ሂደት ሳይሆን ሙሉ የመሆን ሂደት ነው። ሚስጥሩም ይኸው ነው። ከስቃይ በሸሻችሁ ቁጥር ይከተላቸዋል። ነገር ግን ቁስላችሁን ስትጋፈጡትና ማንነታችሁን በሙሉነት ስትቀበሉት የትኛውም የውጭ ኃይል ሊያፈርሳችሁ አይችልም። ይህ መንገድ ግን ድፍረትን ይጠይቃል። ጭንብልን አውልቆ ለመጣልና እውነተኛ ማንነታችሁን የመጋፈጥ ድፍረት። ምክንያቱም ለለውጥ የሚሆነው ቁልፍ የተደበቀው ስቃይ የድክመት ምልክት፣ ማልቀስን ጊዜ ማጥፋት እንደሆነ ተምራችሁ አድጋችሁ ይሆናል። ነገር ግን ችላ የተባለ ስቃይ በፍጹም አይጠፋም። ይልቁንም በጭንቀትና በንዴት መልክ ራሱን እየለዋወጠ ይመጣል። ዩንግ ስቃይን እንደ ነፍስ መልእክተኛ ያየዋል። ድብርት ጥቁር እንደለበሰች ሴት ናት፣ ከመጣች አታባሯት፣ ይልቁንም ጋብዟትና የምትላችሁን ስሟት ይላል። ስቃያችሁ የሚበዛው ከራሳችሁ ጋር ጦርነት ላይ ስለሆናችሁ ነው። የቆዩ እምነቶችን መተው፣ መርዛማ ግንኙነቶችን መቁረጥና የማያገለግሉ ነገሮችን እንዲሞቱ መፍቀድ ህመም ቢኖረውም አሮጌው ማንነታችሁ ሲፈርስ ብቻ ነው እውነተኛው ማንነታችሁ ሊወለድ የሚችለው። ይህ ጉዞ ምቾት አይሰጥም፣ ዋስትናም የለውም። ይልቁንም እኔ ነኝ ብላችሁ የምታስቡትን የውሸት ማንነት ያፈርሰዋል። እናንተ የደረሰባችሁ በደል ወይም ያስመዘገባችሁት ስኬት ብቻ አይደላችሁም። ያንን ሁሉ ጭንብል ስትገፉት ነው የማይበገር ጥንካሬ የሚመጣው። ጭንቅላታችሁን ቀና አድርጋችሁ ጨለማችሁን ስትጋፈጡት የሰዎች ይሁንታ ወይም የአድናቆት ቃላት አያስፈልጋችሁም። እውነተኛ ስሜታዊ ጋሻ ማለት ከውጭ የሚመጣ መከላከያ ሳይሆን በውስጣችሁ የገነባችሁት ንቃት ነው። በመጨረሻም አንድ ግልጽ መሆን ያለበት ነገር አለ። በውስጣችሁ ለሚሆነው ነገር ንቁ ካልሆናችሁ ምንም ነገር ከውጭ ስቃይ ሊከላከልላችሁ አይችልም። ንቃት ማለት በየቀኑ የምታደርጉት ምርጫ ነው። ሌሎችን ወይም እጣ ፈንታን መውቀስ አቁሞ ለስሜት ኃላፊነት መውሰድ ነው። የተቃወማችሁት ነገር ይጸናል፣ የተቀበላችሁት ነገር ይቀየራል። እናንተም አድማጮቼ መረዳት ያለባችሁ እውነተኛ ጥንካሬ ማለት መጎዳትን መሸሽ ሳይሆን ወደ ህይወት በጥልቀት መግባት ነው። ከላይ የሚኖሩ በማንኛውም ማዕበል ይጎዳሉ። ወደ ጥልቅ የሚገቡ ግን እዚያ ሰላም፣ መረጋጋትና ኃይል እንዳለ ያውቃሉ። ንቃትን ምረጡ። ያኔ ዓለም ሊጥላችሁ ቢሞክር እንኳን በቀላሉ አያገኛችሁም። እስከዚህ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ በንቃትና በሰላም ቆዩልኝ።